ሃይ ሰላም ወደ ተማሪዎች እንዴት ናችሁ? ዛሬ በዚህ ቪዲዮ የምንመለከተው የሪሜዲያል እንግሊሽ ዩኒት 1 ሆቢስ ኤንድ ክራፍትስ የሚለው ምዕራፍ ማየት እንጀምራለን። በአጠቃላይ ይህ ምዕራፍ እንግዲህ የሪሜዲያል ፕሮግራም በአብዛኛው የሃይ ስኩል ላይ ሎወር ግሬድ ላይ ታች የተማራችሁትን ሰብሰብ አድርጎ ነው የምትማሩት። እዚህኛውም የእንግሊዝኛ ትምህርታችሁ ላይ በተመሳሳይ ማለት ነው ከዚህ በፊት የምታውቋቸው ኮንሰፕቶች ናቸው፣ አዲስ ነገር አይደለም። እነሱን በሰፊው እንማራለን። በዋናነት እኛ ምንም እንኳን ግራመር ላይ ፎከስ ብናደርግም እንደሌሎች ምዕራፎች ከዚህ በፊት እንደምታውቁት የሊስኒንግ፣ የግራመር፣ የቮካቡላሪ፣ የራይቲንግ፣ የስፒኪንግ ፓርቶችን ያካትታል ምዕራፉ። እሱ ነው የምንመለከተው። እኛ ግን በዋናነት ግራመር ላይ ነው ፎከስ አድርገን ጥያቄዎችን ከዛ በኋላ ስለምንሰራ ግራመር ላይ ፎከስ እናደርጋለን። ግራመር በተጨማሪም ቮካቡላሪዎችን ለማየት እንሞክራለን። ምዕራፉን ኦቨርቪው እዚህ ያሉ ነጥቦችን ለማንሳት ጀስት ከሆቢ ጋር የተያዙ ነገሮች፣ ሆቢ እና ክራፍት። ሆቢ የምንላቸው በትርፍ ጊዜያችን የምናደርጋቸው ነገሮች እና ክራፍት ደግሞ የኪነ ጥበብ የእጅ ጥበብ የሆኑ ነገሮች ከዛ ጋር የተያዙ ሀሳቦችን ነው በዋናነት ትኩረት የሚያደርገው። በትምህርት ቤት እና በቤት ውስጥ ካለን የስራ ሰዓት ውጪ በሚኖረን ትርፍ ጊዜ የምናሳልፋቸውን ነገሮች ጋር ምናምን የተያዙ ነገሮችን ያነሳል። ፍሪ ታይም ስንል ምንድነው? በመጀመሪያ አንደርስታንድ ማድረግ ያለብን ከዋና የምናደርጋቸው ነገሮች ተጨማሪ ማለት ለምሳሌ ዋና የምናደርጋቸው ትምህርት ቤት የምናሳልፈው ጊዜ ይኖራል። የትምህርት ሰዓታችን፣ የቤት ስራ አሳይመንቶች ምናምን የምንሰራባቸው እነዚህ ፍሪ ታይም አይደሉም። በተጨማሪም ቤተሰብን የምናገዝ ከሆነ በቃ መሰረታዊ የሚባል ነገር እንቅልፍ ሰዓት ምናምን እነዚህ በፍሪ ታይም አይካተቱም። ከዛ ውጪ የሆኑ ሰዓቶች ማለት ነው። በዛ ሰዓት የምናደርጋቸው የተለመዱ ተግባራቶች ካታጎራይዝድ እናደርግ። ለምሳሌ ስፖርት ሊሆን ይችላል። ከስፖርት ጋር የተያዙ ነገር ስፖርት እዚህ ጋር የተጠቀሰ እግር ኳስ፣ ፉትቦል ምናምን የመሳሰሉ ሶሻል ዲስከሽኖች ምናምን ያነሳል። ለምሳሌ ዲስከሬጅ የምታደርጓቸው ለጓደኞቻቸው እንዳይሰሩ የምታደርጓቸው እና በተጨማሪ ደግሞ እንዲሰሩ የምታደርጓቸው የምታነቃቋቸው እንዲሰሩ የምታደርጓቸው ሆቢዎች ይኖራሉ ወይ ብሎ ይጠይቃል። ወንድና ሴቶች አንድ አይነት ሆቢ ላይ መሳተፍ የለባቸውም የሚል ሀሳብ አለ። የእናንተ ሀሳብ ምንድነው? በተለይም ከጾታ እኩልነት ጋር ምናምን የተያዘ ሀሳብን ይጠይቃል። የደምሴ፣ ዘቢባ፣ ፋኖስ ምናምን ሆቢያቸውን ኢብራሂም እንዴት እንደሚያሳልፉ ለምሳሌ ደምሴ ይሄ መንካላ ምንድነው? ገበጣ ነው ሆቢው። በዋናነት በገበጣ ጨዋታ ላይ ስላለው ህግ ስለሚጠቀምበት ስኬጁል ምናምን ያወራል። ዘቢዳ ሪዲንግ ነው ሆቢዋ። መጽሐፍ፣ የተለያዩ መጽሐፎችን፣ ጋዜጣዎችን ታነባለች። እናቱም ደግሞ በዛ ደስተኛ እንደሆነ ያነሳል። ፋኖስ የምትባል ልጅ ደግሞ እሷ ደግሞ ሆቢዋ ምንድነው? ኩኪንግ ነው፣ ምግብ ማብሰል ነው ሆቢዋ። ምግብ አሰራር ሆቢ ያላት፣ ምግብ የመስራት። ያም ደግሞ ወደ ቢዝነስ እየተቀየረላት ነው ለፋኖስ። ኢብራሂም ደግሞ የኮምፒውተር ክለብ ነው የሚሳተፈው። በዛ ክለብ ውስጥ ኢንተርኔት በመጠቀም ጌም በመጫወት ያንን ይማራል ማለት ነው። እነዚህ ከሆቢ ጋር የተያዘ በአጠቃላይ ምዕራፉ ከሆቢ ጋር የተያዘ ግን እኛ በዋናነት ትኩረት የምናደርገው የግራመር ፓርት ላይ ዋናው የትምህርታችን ሴክሽን 1.2 ግራመር ሴክሽን ነው የሚሆነው። 1.1 ሲምፕል ፕሬዘንት ቴንስ አክቲቭ ኤንድ ፓሲቭ ፎርምስ ይለናል። sentence is present in simple present tense when it is used to describe an action that's happening at present and doesn't indicate when the action is expected to end. Simple present tense is used when ከዚህ ለተዘረዘሩ ጥቅሞች እንጠቅማለን። ሲምፕል ፕሬዘንት ከዚህ በፊት እንደምታውቁት ኦርጋኒዝም ላይ ሲምፕል ፕሬዘንት ቴንስን የምንጠቀመው ጀነራል ለሆኑ ትሩዛዎች፣ በተደጋጋሚ ለምናደርጋቸው ነገሮች፣ በየዕለቱ ለምናከናውናቸው ነገሮች ሬጉላርሊ የምናደርጋቸው ማለት ነው። ለነዚህ ሲምፕል ፕሬዘንት ቴንስን እንጠቀማለን። እዚህ ጋር የተዘረዘሩ አሉ። the action that is taking place
የመጀመሪያው the action is taking place in ጀነራል ለሆኑ ጀነራል አክሽኖች እንጠቀማለን። ለምሳሌ ጀነራል ስንል ለምሳሌ እኔ ኢትዮጵያ ውስጥ ነው የምኖረው አም ሊቪንግ ኢን ኢትዮጵያ አም ስቱደንት ምናምን የመሳሰሉ ይሄ ጀነራል የሆኑ ነገሮች ናቸው። አክሽን ኢዝ ሁለቴም ደግሞ አክሽን ኢዝ not only occurring now it repeats after regular interval of time የሆነ በተደጋጋሚ ሪፒትድ የሆኑ አክሽኖች ሪፒትድ ስንል ኦቨር ኤንድ ኦቨር አጌን በተደጋጋሚ የምንጠቀማቸው ነገሮች ምናደርጋቸው ለምሳሌ ትምህርት ቤት መሄድ ሊሆን ይችላል ወይም በጠዋት መነሳት ለምሳሌ wake up at 6 AM ሁልጊዜ ጠዋት 12 ሰዓት ነው የምነሳው እንደዚህ የመሳሰሉ ማለት ነው። ሬጉላርሊ የምታደርጓቸው በተደጋጋሚ የምታደርጓቸውን ነገሮች ለመግለጽ ሲምፕል ፕሬዘንት ቴንስ እንጠቀማለን። to indicate fact those are general true የሆኑ ፋክቶችን ጀነራል ትሩዞች ማለት ነው። ሁሉም ሰው የሚያውቃቸው ሁሉም የሚስማማባቸው ሳይንቲፊክ የሆኑ ፋክቶች ሊሆኑ ይችላሉ። ጀነራል የሆኑ ለምሳሌ እዚህ ጋር the sun sets in the west አይደል? ፀሐይ የምትጠልቀው the sun rises in the east and then sets in the west ፀሐይ ከምስራቅ ትወጣለች ለምዕራብ። ይሄ ጀነራል የሆነ ፋክት ነው። ሁሉም ሰው የሚያውቀው እንደዚህ አይነት ነገሮችን በሲምፕል ፕሬዘንት ቴንስ ነው የምንገልጸው። ፎርሙዋን እንመጣበታለን። እዚህ ጋር የተጠቀሰ አክቲቭም ፓሲቭ ፎርም አለው ሲምፕል ፕሬዘንት ቴንስ። ሌላ the action for relating habits routines that happen all the time being in the future present or past or present ይለናል። ሩቲኖች ሀቢቶቻችን ሩቲኖቻችን ሬጉላርሊ የምናደርጋቸው ነገሮች ለምሳሌ ቅድም እንዳልኳችሁ በተደጋጋሚ የምናደርጋቸው ሀቢቶች ወይም ሩቲን ደግሞ ስንል ለምሳሌ ጠዋት ብዙ ጊዜ ተማሪዎች ዩኒቨርሲቲ ላይ ሻይ ትጠጣላችሁ የምታደርጓቸው ነገሮች አሉ። ቁርስ ላይ ሻይ ማይቀር we drink tea every morning for breakfast ማለት እንችላለን። እንደዛ ማለት ነው። ይሄ ሀቢት ነው፣ በቃ የተለመደ ነገር ነው። እንደዛ አይነት ነገሮችን ለሀቢቶች ሩቲኖቻችንን እንገልጻለን። ወይም የሆነ ቸርች የምትሄዱ ከሆነ ወይም መስጊድ የምትሄዱ ከሆነ እሱንም በሲምፕል ፕሬዘንት ቴንስ ነው የምንገልጸው ሩቲኖቻችን ሀቢቶቻችን። እዚህ ጋር የተለያዩ ስትራክቸሮች አሉ፣ ሁለት አይነት ስትራክቸሮች። የመጀመሪያው እንግዲህ አክቲቭ ፎርም ነው የሚሆነው የሲምፕል ፕሬዘንት ቴንስ። አክቲቭ ፎርሙ verb plus subject plus verb one ይሄ የምናውቀው እዚህ ጋር subject plus verb one ማለት ነው። ይሄ ነው የሲምፕል ፕሬዘንት ቴንስ የአክቲቭ ፎርሙ በዚህ መልኩ ነው። አክቲቭ ቴንስ እንትን አለው አክቲቭ ፎርም፣ ፓሲቭ ፎርሙ ደግሞ በዚህ ለየብቻ ማየት ያስፈልጋል። እዚህ ጋር ስትራክቸሩን አንድ ላይ ስላመጣው ነው። ግን አክቲቭ በሚሆን ጊዜ እንደምታውቁት አክቲቭ ትኩረቱ ሳብጀክቱ ላይ፣ ሳብጀክቱ የድርጊቱ አድራጊ ነው። የድርጊቱ አድራጊ ላይ ትኩረት ማድረግ ስንፈልግ አክቲቭ ቮይስ እንጠቀማለን። ፓሲቭ ቮይስ ደግሞ የትኩረታችን ድርጊቱ ላይ በሚሆን ጊዜ ቀድመን አክቲቭ ቮይስን እንመልከት። አክቲቭ ቮይስ እንዳልኳቸው ሰብጀክት ፕላስ ቨርብ ዋን ነው፣ ለዛ እንጠቀማለን። ግራመር እዚህ ጋር ኤስ እና ኢኤስ አይ ቲንክ እሱ ነው ትንሽ በደንብ ትኩረት ማድረግ ያለባቸው የኤስ ሩል ማለት ነው። በግራመር ጊዜ ለምሳሌ አይ ዩ ዊ ምናምን ሲሆን ለፕሉራሎች ቤዝ ቨርቡን ነው የምንጠቀመው። ለምሳሌ ፕሌይ ፉትቦል ምንለው ኤስ እንጠቀም ማለት ኤስ የምንጠቀመው ሂ ሺ ኢት ሲንጉላር ሆኖ ኤስን ወይም ኢኤስ እንደየቦታው አይ ኢኤስም ልንጠቀም እንችላለን። እንደዛ ለምሳሌ ሂ ፕሌይስ ፉትቦል ነው፣ ቅድም they play ፉትቦል ነው ምክንያቱም they የሚለው ፕሉራል ስለሆነ። ሂ ሲሆን ደግሞ ሂ ፕሌይስ ሰርድ ፐርሰን ሲንጉላር ሲሆን የምንጠቀማለን ኤስን እንጨምራለን። እሱን ማስታወስ ነው። ሌላው ሁለት አይነት እንትን አለ በኔጌቲቭም እዚህ ጋር የተጠቀሰው ኢንትሮጌቲቭም ኔጌቲቭ ፎርምም ተጠቅሷል። በኢንትሮጌቲቭ ጥያቄ ሲሆን እንዴት ነው የሚሆነው? በኔጌቲቭ ፎርም ጊዜ ሳብጀክቱ ላይ ምን እንጨምራለን? ከሳብጀክቱ በኋላ ዱ ወይም ዳዝ፣ ከዛ በኋላ ኖት
ኔጌቲቭ ፎርም ሳብጀክቱ ቀደም በሳብጀክቱ እና በቨርቡ መሃል ቨርብ ዋን መሃል ይሄ ይገባል ማለት ነው። ዱ ኦር ዳዝ እንደየ የሚገባበት ሁኔታ ፕላስ ኖት የሚለው የሆነ ሳብጀክት ፕላስ ዱ ኦር ዳዝ ፕላስ ኖት ፕላስ ቨርብ ዋን። ለምሳሌ ሺ ዳዝን ላይክ ኮፊ፣ ሂ ዳዝን ላይክ ኮፊ፣ ሺ ዳዝን ላይክ ኮፊ ዳዝ እንጠቀማለን። ወይም ጥያቄ ኢንትሮጌቲቭ በሚሆን ጊዜ ደግሞ ምን ይሆናል? ከፊት ለፊት ይመጣል ማለት ነው ቨርብ። እነዚህ ሄልፒንግ ቨርቦች ናቸው። ዱ ዳዝ የምንላቸው ሄልፒንግ ቨርባችን ከፊት ለፊት ይመጣል። እዚህ ጋር እንደምትመለከቱት ዳዝ ሂ ሪድ አ ቡክ እንላለን። ዳዝ ሺ ላይክ ፉትቦል ብላ ብላ እንደዛ። ዳዝ ቀድሞ ነው ከሳብጀክቱ ከፊት ለፊት ይመጣል ማለት ነው። በጥያቄ ጊዜ እዚህ ጋር እንደተቀመጠው ቀድሞ ይመጣል። ስለዚህ በዚህ መልኩ ነው መያዝ የሚጠቅመው። ሌላው አክቲቭ እና በአክቲቭ ነው አሁን ያየነው። ደግሞ ሁልጊዜ ማስታወስ ያለባችሁ ዳዝን ከተጠቀምን አንዴ ዳዝን ከተጠቀምን ቨርብ ዋንን ነው የሚይዘው። እሱን እንዳትረሱ። ድጋሚ ኤስን አንጠቀምም። ለምሳሌ ዳዝ ሂ ፕሌይ ነው የምንለው። ዳዝ ሂ ፕሌይ ፉትቦል ነው እንጂ ዳዝ ሂ ፕሌይስ አንልም። ኤስ አንጨምርበትም ሰርድ ፐርሰን ቢሆንም ምክንያቱም ዳዝ ስለተጠቀምን ማለት ነው። እሷን እንዳሳሱ ብዙ ጊዜ ፈተና ላይ የኤስ የኢኤስ ምናምን ነገር ነው በተወሰነ ልሸውድ የምችለው። እሱን እንድታስታውሱ ነው። ሌላው እንትን ያልነው ቅድም የአክቲቭ ፎርም ነው፣ ፓሲቭ ፎርም ነው። አሁን አክቲቭ ፎርም ነው ያየነው። ፓሲቭ ደግሞ ፓሲቭ ቮይስ ትኩረታችን ፎከስ የምናደርገው ምን ላይ ሲሆን ነው? አክሽኑ ላይ ሲሆን ኦብጀክቱ ላይ ማለት ነው። ሪሲቨር ኦፍ አክሽን ላይ እኛ የድርጊት አድራጊ ላይፈለግ ይችላል መጥቀስ፣ ወይም ኢምፖርታንት ላይሆን ይችላል ወይ ላይታወቅ ይችላል። ያኔ ፓሲቭ ብዙ ጊዜ ሪፖርቶች ምናምን ዜናዎች ምናምን በፓሲቭ ፎርም ይገለጻል። በጣም ኢምፖርታንት ፓርት ነው ሴንቴንስ ስትራክቸር ላይ ፓሲቭ ማለት ነው። በተለይ ሪፖርቶችን እንዳልኳችሁ ምናምን እንትን ስንል ፓሲቭ ነው በብዛት የምንጠቀመው። ፓሲቭ ላይ ደግሞ ሲሆን ምንድነው የሲምፕል ፕሬዘንት ቴንስ ኢዝ አለ አም እነዚህ ሄልፒንግ ቨርቦች ወይም ቨርብ ቱ ቢዎች ይባላሉ። ፕላስ ቨርብ ስሪ ፓስት ፓርቲሲፕል ማለት ነው። ይሄ ፓስት ፓርቲሲፕል ፎርም ቨርብ ስሪ የቨርቡን እንጠቀማለን ማለት ነው። ለምሳሌ እዚህ ጋር የተጠቀሰው the letter is written by me የሚለው የአክቲቭ ስትራክቸር ነው። እንትኑ is ከዛ በኋላ ቪ3 እቺ ይዛለች። ከዛ ቨርብ ስሪ ነች ሪት ባይ ሚ። ይሄ ባይ የሚለው ኦሚት መደረግ ማለት ከፈለግን መጥቀስ እንችላለን፣ ከፈለግንም መተው እንችላለን ማለት ነው። the letter is written by me የሚለው የፓሲቭ ስትራክቸር ነው። እነዚህን ኤግዛምፕሎች በደንብ ተመልከቷቸው። እዚህ ጋር ያችሁ እያንዳንዱ ፎር ኤግዛምፕል በጥያቄ ምናምን የመጡት ቀጥሎ ከዛ በፊት ኤክሰርሳይሶች አሉ። የተወሰኑትን አብረን እንሰራለን፣ ቀሪዎችን እናንተ ትሰራላችሁ። ለምሳሌ change the verb in bracket into appropriate form of simple present and complete the sentences ይለናል። the first one John usually blank up at 4 o'clock in the morning ይለናል። ብላንክ ስፔስ ላይ የሚገባው ፓረንተሲስ ላይ ያለው ጌት ነው። በሲምፕል ፕሬዘንት ቴንስ ቀየረው። ጆን ዩዥዋሊ ብላክ አፕ ምንድነው የሚሆነው? ጆን ዩዥዋሊ ጌትስ አፕ ነው አት 4 o'clock in the morning። ምክንያቱም ጆን የሚለው ሲንጉላር ፐርሰን ስለሆነ ኤስን እንጠቀማለን ለሰርድ ፐርሰን ሲንጉላር። ሰው ጌትስ አፕ ነው የምንለው። ጆን ዩዥዋሊ ጌትስ አፕ እንላለን ማለት ነው። ሁለተኛ they often belong to the movie ይለናል። ጎ ነው ፓረንተሲስ ላይ ያለው they often። ስለዚህ they often go ነው ያለው ምክንያቱም they ምንድነው ፕሉራል ነው። ለፕሉራል ደግሞ ቨርቧን ራሱን ነው የምንጠቀመው ብለናል። ስለዚህ go ራሱ ይሆናል ማለት ነው። the third the sun in the west ይለናል። ይሄ ቅድም ያየነው ኤግዛምፕል ነው። the sun rises in the east and then sets in the west ብለናል። ስለዚህ ሴት ነው ፓረንተሲስ ላይ የተሰጠን ምንድነው የሚሆነው? the sun አንድ ነገር ነው። ስለዚህ it ወይም ሰርድ ፐርሰን ሲንጉላር በሚለው እንጠቀመው ኤስ እንጨምራለን ማለት ነው። the sun sets
ይሄም ሳይንቲፊክ ትሩዝ ሳይንቲፊክ የሆኑ ነገሮች ሲምፕል ፕሬዘንት ቴንስ ሴትስ ኤስን እንጠቀማለን ማለት ነው። ከአራት ጀምሮ ያሉትን ኤቭሪ ማዘር አራተኛው ኤቭሪ ማዘር ብላንክ ሄር ችልድረን አፌክሽኔትሊ ላቭ ነው ያለው። ምንድነው የሚሆነው? ኤቭሪ ማዘርን እንደ ትሪትመንት የምናደርገው ወይም የምንወስደው እንደ ሲንጉላር ሳብጀክት ነው። ሁሉም እናት እንደሚለው እንወስዳለን ማለት። ስለዚህ ሲንግል ስለሆነ እንደ ሲንጉላር ወስደን ላቭ የሚለው ላይ ኤስን ጨምር ኤቭሪ ማዘር ላቭስ እንላለን ማለት ነው። ላቭስ ሶሪ አራተኛ ላቭስ ኦኬ የቀሩትን እናንተ ትሰራላችሁ። ወደ ሁለተኛው ሴክሽናችን ፓስት ፕሮግሬሲቭ ቴንስ በአክቲቭም በፓሲቭ ፎርምም ለየብቻ እያደረግን እንዳሁኑ እንመለከት። ፕሬዘንት ኮንቲኒዩስ usually defines an act that is going on at the time of speaking በምናወራበት ጊዜ ማለት ነው። the sentence with present progressive tense are used when something is የመጀመሪያው something is taking place now while speaking and has definite and as well when something is already decided and arranged as well to perform it ለናት present progressive አጠቃላይ የምንጠቀመው ምንድነው? አንድ ነገር በምናወራ ጊዜ ለሚፈጸም ነገር ወይ ፕሮግረስ ላይ ያላለቀ ነገር እየተናገርን እየሆነ ያለ ነገር በሚሆን ጊዜ ሲምፕል ፕሬዘንት አሁን ላይ እየተከናወኑ ያሉ ያልተጠናቀቁ ፕሮግረስ እያደረጉ ያሉ ድርጊቶችን ለመግለጽ ሲምፕል ፕሬዘንት ወይም ፕሬዘንት ኮንቲኒየስ ፕሮግሬሲቭ ቴንስ በነገራችን ላይ ኮንቲኒየስም ፕሮግሬሲቭ ቴንስም አንድ ነው። ሲምፕል ፕሬዘንት ፕሮግሬሲቭ ቴንስም ፕሬዘንት ኮንቲኒየስ ቴንስም ተመሳሳይ ናቸው ማለት ነው። እየተቀያየርን እንጠቀማቸዋለን በስም ደረጃ ያላለቁ ፕሮግረስ እያደረጉ ያሉ ድርጊቶችን ለመግለጽ አሁን ላይ እየተከናወኑ አክሽን ሃፐኒንግ ነው። አሁን እየተከናወኑ ያሉ ድርጊቶችን ለመግለጽ በምናናገር ለምሳሌ አም ፕሌይንግ ፉትቦል እዚህ ጋር የተጠቀሰው አም ፕሌይንግ ፉትቦል ሶስተኛ ላይ አም ፕሌይንግ ፉትቦል ይሄ እየተጫወተ የተናገረው ነው። በሚናገርበት ቅጽበት እየተከናወነ ያለ ድርጊት ነው። ለምሳሌ አም ቲቺንግ ዩ አይደል? አሁን እኔ እያስተማርኳችሁ ነው። እንደ ዩ አር ለርኒንግ ኢንግሊሽ እንግሊዝኛ እየተማራችሁ ነው። ይሄ አሁን ላይ እየተከናወነ ያለን ድርጊት ለመግለጽ የምንጠቀመው ነው። ሌላው እዚህ ጋር የተጠቀሰው ቴምፖራሪ ሲቹዌሽን ማለት ሳምቲንግ አሁን ላይ በዚህ ቀናት በተወሰኑ ቀናቶች እየተከናወነና ዴፊኒት የሆነ ኢንድ እንዳለው የሚታወቅ ለምሳሌ እዚህ ጋር she is having her breakfast ነው። አሁን ላይ ቁርሷን እየበላች ነው። እሷ ቁርሷን እየበላች ነው። ይሄ በዚህ በተወሰኑ ቀናት ውስጥ እየተደረገ ያለ የሚቆይበትና ደግሞ የሚያልቅበት ጊዜ የታወቀ ነገር ሲሆንም በፕሮግሬሲቭ ወይም በኮንቲኒየስ ፎርም መግለጽ እንችላለን። ሌላው when something already decided እና arranged ይሄም በጣም የሚታወቅ እንትን ነው ጥቅሙ ነው። የሲምፕል የኮንቲኒየስ ቴንስ ማለት ወይ ፕሮግሬሲቭ ቴንስ አንድን ነገር ወደፊት ፊውቸር ፕላናችን እቅዳችንን አንድ ነገር ለማድረግ አስቀድመን ፕሮግራም ያደረግነው የወሰንነው ዝግጅት ያደረግንበት ነገር ሲኖር በኮንቲኒየስ ፎርም መግለጽ ለምሳሌ እዚህ ጋር የተጠቀሰው አም ፕላኒንግ ቱ ሚት ዘ ዳይሬክተር ቱናይት ዛሬ ማታ ዳይሬክተሩን ለማግኘት አቅጃለሁ ወይም አሬንጅ አድርጌያለሁ ፕላን አድርጌያለሁ እንደማለት ነው። ለዚህ አይነት አስቀድመን የወሰናቸው ዲሳይድ አድርገን አሬንጅድ አድርገን ፕላን እናስቀምጥናቸው ነገሮችን ፊውቸር ላይ የምናደርጋቸውን ቢሆን በኮንቲኒየስ ፎርም መግለጽ እንችላለን። ፎርሙ የአክቲቭ ፎርሙ ይሄ ነው። ሰብጀክት ፕላስ ቢ ቨርብ ቱ ቢ ኢዝ አም አር ሄልፒንግ ቨርቦች ወይም ቨርብ ቱ ቢ ናቸው እነዚህ። ኢዝ አም አር እንጠቀማለን። ከዛ በኋላ ቨርብ ፕላስ አይኤንጂ ቨርቡ ቤዝ ቨርቡ ላይ አይኤንጂ እንጨምራለን። ከዛ ኦብጀክት ይከተላል ማለት ነው። ይሄ የአክቲቭ ፎርም ኦፍ ፕሮግሬሲቭ ቴንስ ነው። የፕሬዘንት ፕሮግሬሲቭ ቴንስ አክቲቭ
ፎርም ነው። ለምሳሌ he is talking, I'm reading, I'm playing football። እዚህ ጋር አይ ከተጠቀምን በኋላ አም ነው የምንጠቀመው። ቨርብ ቱ ቢዎችን አም የምንጠቀመው ከአይ ጋር ነው። ኢዝን የምንጠቀመው ደግሞ ከሂ ሺ ኢት ምናምን ጋር ነው። ኢዝን ስንጠቀም ሂ ሺ ኢት ወይም ሲንጉላር ከሆኑ ጋር እንጠቀማለን። አርን ደግሞ የምንጠቀመው ከዊ ዜይ ዩ ፕሉራል ከሆኑ ነገሮች ደግሞ ሳብጀክቶች ጋር አርን እንጠቀማለን። ከዛ በኋላ ይሄኛው ላይ ማለት ነው አክቲቭ ጋር እንመጣበታለን። ፓሲቭ ፎርሙ ጋር ከዛ ቨርብ አይኒጂን እንጠቀም። ቅድም እንዳልኳቸው አይ አም ሪዲንግ እያነበብኩ ነው። አም ቲቺንግ፣ አም ፕሌይንግ። ሂ ሲሆን ደግሞ ሂ ሺ ኢት ምናምን ሲሆን ደግሞ ኢዝን ነው የምጠቀመው። ሂ ኢዝ ቶኪንግ፣ ዊ አር ፕሌይንግ አር ነው ከዊ ጋር የምንጠቀመው። እነሱን በደንብ ለይታችሁ ማወቅ ይጠበቅባቸው። የትኛውን ሳብጀክት ከየትኛው ጋር ነው የምንጠቀመው የሚለውን ነገር እንዳያሳስታችሁ መለየት ያስፈልጋል ማለት ነው። ሌላው የፓሲቭ አክቲቭ ቮይስን ከተመለከትን የፓሲቭ ቀድመን ግን የኔጌቲቭ ሴንቴንስ እና ኔጌቲቭ ስትራክቸራቸውን እና ወደ ፓሲቭ ከመሄዳችን በፊት ኔጌቲቭ ስትራክቸራቸውን እና ቀደም ብለን የኔጌቲቭ እና ኢንትሮጌቲቭ በሚሆን ጊዜ ወይም ጥያቄያዊ በሚሆን ጊዜ ያለውን ስትራክቸር እንመለከት። ኢን ኔጌቲቭ ሴንቴንስ the pattern for the present continuous is subject plus is am or are not plus verb one plus verb ing ነው የሚሆነው። ማለትም ሲምፕሊ ከሄልፒንግ ቨርብ በኋላ ኖትን መጨመር ማለት ነው። ኖትን ከሄልፒንግ ወይም ቨርብ ቱ ቢዎች በኋላ ኖት መጨመር ማለት ነው። እዚህ ጋር ኤግዛምፕሎች አሉ። አይ አም ኖት ሪዲንግ፣ ሺ ኢዝ ኖት ፕሌይንግ ዊዝ ሄር ዶል፣ ራም ኢዝ ኖት ፕሌይንግ ኢን ዘ ፊልም። ካያችሁ ስትራክቸሩ ሳብጀክት አለ፣ ከዛ ቨርብ ቱ ቢ ወይም ሄልፒንግ ቨርቡ መጥቷል፣ ከዛ በኋላ ነው ኖት የመጣው፣ ከዛ ቨርብ አይንጂ መጥቷል። በዛ መልኩ ከዛ በኋላ የሚቀጥለው ኦብጀክቱ ማለት ነው። በዚህ መልኩ ነው ስትራክቸሩ የሚሆነው። ለምን ለኔጌቲቭ ሴንስ ወደ ኢንትሮጌቲቭ ወይም ኩዌስችን ፎርም ጥያቄ በሚሆን ጊዜ በቃ እንደተለመደው ፊት ለፊት ላይ ቨርብ ቱ ቢዎችን ወይም ሄልፒንግ ቨርቦችን ከሳብጀክቱ በፊት ማድረግ ማለት ነው። the pattern is am are plus subject plus verb 1 plus verb ing እንጨምራለን። verb ing ማለት verb 1 plus ing ማለት verb ing እናደርጋለን። ኤግዛምፕሎች አሉ። are the girls reading in the room ይለናል። is the sun riding in the sky? whose book is he reading now ይለናል። በዚህ ስትራክቸር መሰረት ኩዌስችን ፎርሙ ኢንትሮጌቲቭ ወይም ኢንትሮጌቲቭ ኩዌስችን ፎርሙ ወይም ኔጌቲቭ ፎርሙ ነው። በዚህ መልኩ ነው። ሌላው ቅድም ያልነው የፓሲቭ ስትራክቸር ነው። ፓሲቭ ስትራክቸር ጊዜ በዋናነት ፓሲቭ ላይ ነው ፎከስ የሚያደርገው ነው ያለው፣ ኦብጀክቱ ላይ አይደለም፣ ድርጊቱ ላይ ነው። ሪሲቨር ኦፍ አክሽን ወይም ከአድራጊው ይልቅ ድርጊቱ ላይ ፎከስ የምናደርግበት ቮይስ ነው ፓሲቭ ቮይስ። ኢዝ አም ይሄ ስትራክቸር ይሆናል ማለት ነው። ኢዝ አም አር ቨርብ ቱ ቢ ይመጣል። ከዛ በኋላ ቢንግ ይመጣል። ከዛ ፓስት ፓርቲሲፕል ቨርብ ስሪ ፎርም ይሆናል ማለት ነው። ኤግዛምፕል እዚህ ምናልባት ከተሰጠ the book is being read by me ማለት እንችላለን። የሚመስለኝ the book I'm not reading a book ምናምን የሚለውን ወይ simply the book is being the book የሚለው ከዛ is am are ነው የምንጠቀመው ኦብጀክት በኋላ the book is being read by me ይሆናል ማለት ነው። ኤክሰርሳይዞችን እንስራ። change the verbs in the bracket into appropriate form of present continuous and complete the sentences ይለናል። የመጀመሪያው my father wears በትክክለኛው በፕሮግሬሲቭ ወይም present continuous form
ፓረንተሲስ ላይ ያሉትን ተጠቅመን ቨርቦችን ተጠቅመን ትክክለኛውን መልስ እንሰራለን ማለት my father wears t-shirt daily but he blank a white suit today ይለናል። ምንድን ነው የሚሆነው? my father wears a t-shirt daily but he is wearing a white suit wearing whereby wearing he is ኢዝንም እንጠቀማለን ማለት ነው። እዚህ ጋር ኢዝ አልተጠቀመም። ስለዚህ he is wearing a white suit today እንላለን because no የሚለው my father wears t-shirt daily but he today ለየት ባለ መልኩ ማለት ነው። ዴሊ የምንጠቀመውን እዚህ ጋር በሲምፕል ፕሬዘንት ገልጾታል። ምክንያቱም ሪፒትሊ የሚያደርገው አክሽን ስለሆነ my father wears ይሄ ሲምፕል ፕሬዘንት ፎርም but ዛሬ ለየት ባለ መልኩ አሁን ላይ ያደረገው ይሄ ቴምፖራሪ ኤግዛክት አሁን ላይሆን ይችላል፣ ግን ቴምፖራሪ አክሽኖችንም እንጠቀማለን ብለናል። ፕሮግሬሲቭ ቴንስ ከዛ ቱዴይ የሚለው ያን ይሰጠናል። ዛሬ ላይ ለየት ባለ መልኩ ሙሉ ሱት ለብሷል ማለት ነው። ሱፍ ነው የሚባለው። እንደዛ ለብሷል በተለየ መልኩ ነው። ስለዚህ መታችን is wearing ይሆናል ማለት ነው። ሁለተኛ she blank in her bed now parenthesis ላይ sleep ነው የሚለን simply she is sleeping ነው የሚለው አሁን ወይም ፕሮግረስ ላይ ያለ አክሽን መሆኑን ያሳየናል። ኮንቲኒየስ እንድንጠቀም ከዚህ ፍንጭ እንወስዳለን ማለት ነው። ስለዚህ she is sleeping in her bed now እንላለን። is sleeping እንጠቀማለን። sleeping ሁለተኛ እንጠቀማለን። number 3 the sun blank behind the clouds now hide ይላል ፓራንተሲስ ላይ ያለው now አሁንም ከናው የምንረዳው ምንድነው? አሁን ላይ ፕሮግረስ ላይ ያለ አክሽን ነው የሚገለጽ። ስለዚህ this is happening the sun is hiding behind the clouds ነው በነገር ሰዓት እየሆነ ያለ ድርጊት ስለሆነ ማለት ነው። ፕሮግረስ ወይም ፀሐይ እየሆነ በቃ አሁን ላይ እየሆነ ያለ ድርጊትን ለመግለጽ ነው። the sun is hiding behind the cloud is hiding thresh ኦኬ ከአራት በኋላ ያሉትን እናንተ ሰሩ thresh አራት ይጀምራል። thresh blank a lot these days አሁንም ቴምፖራሪ የሆኑ አክሽኖችን ሁኔታዎችን ለዛም ፕሮግሬሲቭ ቴንስን እንጠቀማለን። ስለዚህ አሁንም is earning ምንለው verb to be እንጠቀማለን። verb to be እንግዲህ የምንጠቀምበትን እንትን ማወቅ መቻል አለብን። ለፕሉራል ሲሆን አርን አይ ምናምን ከሆነ አም ነው የምንጠቀመው። ሰርድ ፐርሰን ሲንጉላሮች ምናምን ሲሆኑ is እንጠቀማለን ማለት ነው። ስለዚህ thresh is ነው thresh is earning a lot these days እንላለን። የተቀሩትን በዛ መልኩ ቅድም ባየነው ስትራክቸር መሰረት ትሰራላችሁ። የምኛም በሰራናቸው ጥያቄዎች መሰረት ቀጣዩ ፓርት የሚሆነው የፕሮግሬሲቭ የፐርፌክት ቴንስ ስትራክቸር እንመለከታለን። The present perfect tense explains the incident that has happened in the past and that continues until the present time ነው የሚገልጽልን ባጭሩ። ፕሬዘንት ፐርፌክት ቴንስን የምንጠቀመው የሆነ ድርጊት ፓስት ላይ ተከናወነ አለ ግን ስቲል ኢምፖርታንት ነው ወይም ፕሬዘንት ድረስ ኮንቲኒየስ የሆነ ድርጊትን ለመግለጽ ድርጊቱ ባለፈ ጊዜ ፓስት ላይ ተከናወነ ነው። አሁንም ድረስ ግን ኢምፖርታንት የሆነ ስለሆነ ቴንስ የምናወራበት ነው። ወይም ድርጊቱ ኮንቲኒየስሊ አሁን ድረስ የቀጠለ ድርጊት ከሆነ ፕሬዘንት ፐርፌክት ቴንስን ይህን በጣም ዴሊ ከምንጠቀማቸው የቴንስ አይነቶች ነው ማለት ነው። ኤግዛምም ላይ ማትሪክ ኤግዛማቸውም ላይ ብዙ ኤግዛሞች ላይ የሚዘወተር የቴንስ አይነት ጥያቄ ነው። በተለይ አድቫንስድ ሌቭል ላይ
በምትሆኑበት ጊዜ። ስለዚህ ወደ ፕሬዘንት ፐርፌክት ቴንስ ስትራክቸሮቹ ስንመጣ በአክቲቭ ቮይስ ጊዜ ሃዝ ኦር ሃቭ ፕላስ ቨርብ ስሪ ፓስት ፓርቲሲፕልን እንጠቀማለን አክቲቭ ቮይስ ላይ። ፓሲቭ ላይ ደግሞ ሃዝ ኦር ሃቭ ፕላስ ቢን እንጠቀማለን ማለት ነው። በቨርብ ስሪው እና በሃዝ ኦር ሃቭ መሀል ቢንን እንጠቀማለን ማለት ነው በፓሲቭ ስትራክቸር በሚሆን ጊዜ። ሌላው አፈርማቲቭ ወይ ፖዚቲቭ ሴንተንስ፣ ኔጌቲቭ ሴንተንስ ላይ እና ኩዌስችን ጥያቄዊ በሚሆን ጊዜ እንዴት አፈርማቲቭ ፖዚቲቭ ሴንተንስ ያው መጀመሪያ ላይ አክቲቭ ቮይስ ላይ ያለው ሳብጀክት አለ። ከዛ ሃዝ ኦር ሃቭ ፕላስ ቨርብ ስሪ ከላይ ጠቀስነው ስትራክቸር ራም ሃቭ ገን ቱ ስኩል ሃቭ ሰንት። አሁን ተመልከቱ ሳብጀክቱ መጥቷል፣ ሃቭ መጥቷል። ሃቭ የምንጠቀመው ለእንትኖችን እያየ ነው። ሳብጀክቱ ራም ሰርድ ፐርሰን ስለሆነ ሃዝን ተጠቀምን። ሃቭ ደግሞ ለዩ ዘይ አይ እንጠቀመዋለን ማለት ፕሉራል ለሆኑት ሃቭን እንጠቀማለን ማለት ነው። እንደየ ሳብጀክቱ ሃዝን ሃቭን እንጠቀማለን። ከዛ መጣ ቨርብ ስሪ መጣ ማለት ነው። ሃቭ sent a letter to him, he had killed a snake, they have learned all the lessons። ይሄ የአፈርማቲቭ ስትራክቸሩ ፖዚቲቭ ሴንተንስ ስትራክቸሩ ይሆናል። በኔጌቲቭ ሴንተንስ ደግሞ ኔጌቲቭ ሴንተንስ the pattern is subject plus has or have plus not plus verb 3 ይሆናል ማለት ነው። እንግዲህ ማስታወስ ያለባችሁ በኔጌቲቭ ጊዜ ኖት ከሄልፒንግ ቨርቦች በኋላ ነው የሚከተለው። እዚህም ጋር እንዳያችሁት ማለት ነው። ከሀዝና ሀብ በኋላ ነው ከሄልፒንግ ቨርቦች በኋላ ነው የመጣው። ኤግዛምፕሎችን ስንመለከት ሺ ኦር ሂ ሃዝ ኖት sang the song, the carpenter has not made the chair ብላ ብላ። በዚህ ስትራክቸር መሰረት በዚህኛው ስትራክቸር መሰረት እናንተ በራሳችሁ የተለያዩ ኤግዛምፕሎችን መስራት ትችላላችሁ። ምንጊዜም ኢን ኔጌቲቭ ሴንተንስ ኖት ኢዝ ዩዝድ አፍተር ሄልፒንግ ተጠቀሰው ማለት ነው። መርሳት የለባችሁ። ኢንትሮጌቲቭ ወይም ጥያቄዊ በሚሆን ጊዜ ምን ይሆናል? ሃዝ ኦር ሃቭ ፕላስ ሰብጀክት ፕላስ ቨርብ ስሪ ነው ሲምፕሊ የሚሆነው። ሄልፒንግ ቨርቡ መጀመሪያ ይመጣል ማለት ነው። ሃዝ ኦር ሃቭ ፕላስ ሰብጀክት ፕላስ ቨርብ ስሪ። ሃዝ ሂ ሶልድ ሂዝ ካው፣ ሃቭ ዩ ለርንድ ዩር ሌሰን የመሳሰሉ ማለት ነው። በዚህ መልኩ ስትራክቸሮችን መለየት ማየት እንችላለን። እዚህ ጋር ኤክሰርሳይሶች አሉ የፕሬዘንት ፐርፌክት ቴንስ የተወጣጡ። put the verbs into correct form of present perfect ነው የሚለን። ነምበር 1 I blank not work today ይሆናል። ምንድነው የሚሆነው? አይ ከሆነ haven't ነው አይደል የምንጠቀመው። not work ነው የሚለን ኔጌቲቭ ነው ማለት ነው። ሴንቴንሳችን ምንድነው? I have ብለን ነው ቨርብ ስሪ እንትን ኔጌቲቭ ነው የምንጠቀመው። ከሄልፒንግ ቨርቡ በኋላ ነው ኔጌቲቭ የምንጠቀመው። ስለዚህ I have not worked ወርክ የነበረው ወደ ቪ3 እንቀይረዋለን ማለት ነው። እንግዲህም የቪ3ዎችን ቪ3ያቸውን የሬጉላር እና ኢሬጉላር ቨርቦች ቪ3ያቸውን ቪ2ዋቸው ምን እንደሚመስል በደንብ ዲፍረንስ መለየት ይጠበቅባቸዋል። ቨርብ ስሪዎችን በደንብ ማወቅ ይኖርባቸዋል። የቨርቦች ትንሽ ምናልባት ፈተና ላይ ልትበሉ የሚችሉት ካላወቃችሁ ነው። ስትራክቸሩን አውቃችሁ የሬጉላር እና ኢሬጉላር ቨርቦችን በተለይ ኮመን የሆኑ ቃላትን በደንብ ማወቅ ይኖርባቸዋል ቪ3 ፎርማቸው። ስለዚህ I have not worked today እንላለን አንደኛ ጥያቄ። ሁለተኛ ጥያቄ we blank buy a new lamp ነው የሚለን። ባይ ይህም ወደ ቨርብ ስሪ ባይ ነው ቨርብ ሆነት የተሰጠን። ከዛ በኋላ ከሳብጀክት በኋላ እንግዲህም have or have ነው የሚሆነው። እዚህ ጋር we ነው። ስለዚህ ለዊ የምንጠቀመው have ነው። we have bought a new lamp ነው የምንለው። we have bought እንላለን ማለት ነው። ሶስተኛ we blank not plan our holiday yet አሁንም ኔጌቲቭ ሴንቴንስ ነው። we ነው የተጠቀመው። ስለዚህ have ነው የምንጠቀመው ለዊ። እስካሁን have ነው እስከ 3 እየተጠቀምን ያለ ነው። we have ካለም በኋላ ነው ኔጌቲቭ ኖት የምንጠቀመው። ስለዚህ we have not planned our holiday yet እንላለን። አምስተኛ ጋር ስንመጣ ትንሽ ላይ እንትን አራተኛ ጥያቄያዊ እንስራ። ኢንትሮጌቲቭ ስለሆነ where blank you blank be today ይለናል። where እንግዲህ መጀመሪያ መጥቷል WH ወርድ ስለሆነ ማለት ነው። ስለዚህ where በጥያቄ ኢንትሮጌቲቭ በሚሆን ጊዜ ቨርብ ቱ ሄልፒንግ ቨርባችን መጀመሪያ ይመጣል ከሳብጀክቱ አይደለም። እዚህ ጋር ሳብጀክቱ ስለመጣ ከሳብጀክቱ በፊት ነው የሚሆነው። where have you ስለሆነ have ነው የምንጠቀመው።
ዌር ሃቭ ዩ ኦኬ እንትን ፎርም ነው ኢንትሮጌቲቭ ፎርም ስለሆነ የቢ ደግሞ ቢን ነው የሚሆነው ቢን ስለዚህ ምን ይሆናል ዌር ከዛ ሃቭ ይመጣል ቀድሞ ስለሚመጣ ዌር ሃቭ ዩ ቢን ቱዴ ትክክል ነው ዌር ሃቭ ዩ ቢን ቱዴ እንላለን የቢ ቨርብ ስሪ ፎርሙ ቢን ስለሆነ አምስተኛ he blank right 5 letters he ስለሆነ ሰብጀክታችን he she it has ነው የምንጠቀመው ለሲንጉላር በሚሆን ጊዜ ነው ስለዚህ he has written 5 letters የራይት ቨርብ ስሪ ፎርሙ written ስለሆነ he has written 5 letters በዚህ መልኩ የተቀሩትን 6 እና 7 ትሰራላችሁ ማለት አይ ቲንክ የመጨረሻው የቴንስ አይነት እዚህ ዩኒት ላይ የምንመለከተው ሲምፕል ፊውቸር ቴንስ ነው this tense is used for those sentences which refers to the actions which will occur later in the future. This requires a future tense auxiliary verb even though the verb would be unmarked. It is useful to make future prediction and promises. ስለዚህ ባጭሩ ፊውቸር ቴንስን የምንጠቀመው ለምንድነው ፊውቸር ላይ ለሚሆን ነገር ሌተር ወደፊት ላይ አሁን ሳይሆን ወደፊት ላይ ለሚሆን ነገር ፊውቸር ላይ የሚሆንን ነገር ለመግለጽ እንጠቀማበት ጊዜ ቤስት የሚሆነው ደግሞ ለፕሮሚስ ለፕሬዲክሽን most of the time ሲምፕል ፊውቸር ቴንስን እንጠቀማለን ለፕሬዲክሽን እና ለፕሮሚስ በጣም አሪፍ ቴንስ ምንድነው ፊውቸር ቴንስን መጠቀም ነው ማለት ነው ፕሮሚሶችን እና ፕሬዲክሽኖችን ለመግለጽ እንጠቀምበታለን ስትራክቸራችን አክቲቭ ላይ ዊል ኦር ሻል ፕላስ ቨርብ ዋን እዚህ ጋር እንዳለው አለ ፓሲቭ ደግሞ ዊል ኦር ሻል ፕላስ ቢ ፕላስ ፓስት ፓርቲሲፕል ቨርብ 3 ፎርም እዚህ ጋር ቨርብ ዋን ነው ቤዝ ቨርቡ ነው የሚሆነው በአክቲቭ ጊዜ ቤዝ ቨርቡ ነው የሚሆነው ማለት ነው ሌላ ጥያቄያዊ የሆኑ ለምሳሌ እዚህ ጋር ኮንሲደር the following ኤግዛምፕሎችን ማየት ይቻላል she will not come tomorrow will you come to play with me after school I will keep in touch with you ይሄ እንግዲህ በፊውቸር ስትራክቸር ኔጌቲቭ ሴንቴንስ እና ኢንትሮጌቲቭ በሚሆን ጊዜ ኔጌቲቭ ሴንቴንስ ሳብጀክቱ ከዛ በኋላ ዊል ኦር ሻል በኋላ አሁንም ኔጌቲቭ ኖትን የምንጠቀም እዚህ ሳብጀክት አለ ዊል ኦር ሻል ከዛ በኋላ ነው ኖት ከዛ ቤዝ ቨርብ ወይም ቨርብ ዋን እንጠቀማለን I shall not go to school tomorrow the boys will not sleep in the day ኢንትሮጌቲቭ ሴንቴንስ ፓተርኑ የሚሆነው ደግሞ ኢንትሮጌቲቭ ማለት ጥያቄያዊ በሚሆን ጊዜ ቀድሞ ዊል ኦር ሻል ይመጣል ከዛ በኋላ ሳብጀክት ይከተላል ከዛ ቤዝ ቨርቡ ቨርብ ዋን ይመጣል ፎር ኤግዛምፕል will he give you some pens በተመለከቱ ስትራክቸሩ ላይ ያለው ጋር ተመሳሳይ ነው shall we eat mangoes will your mother not come tomorrow በዚህ መልኩ ኢንትሮጌቲቭ ሴንቴንሶችን ፎርም ማድረግ እንችላለን ኤክሰርሳይሶችን ሰርተን እንጨርሳለን ማለት ነው የሲምፕል ፊውቸር fill in the blank with present continuous or simple future okay በpresent continuous ወይም በsimple future blank space ሙሉ ነው የሚለን የመጀመሪያው I blank not reply you unless you write to me then I blank not reply ይሄ ኔጌቲቭ ሴንቴንስ ነው የሚሆነው unless you write to me ይሄ ፕሮሚስ ወይም ፕሬዲክሽን አይነት ነው ኔጌቲቭ ነው ሴንቴንሱ I will not ነው የሚሆነው I will not ፕሮሚስ ወይም ፕሬዲክሽን ላይ ፊውቸር ቴንስን እንጠቀማለን ብለን I will not reply you unless you write to me የሚለው ትክክል ይሆናል ማለት ነው ስለዚህ ከሪፕላይ አላደረግልሽም ምን እስካላደረግሽ እስካልጻፍልኝ ድረስ ነው እስካልጻፍልኝ ድረስ ሪፕላይ አልመልስም እንደማለት ሁለተኛ ደግሞ I blank wait here until she comes back ይላል ይህም ፊውቸር ነው ፊውቸር አክሽንን የሚገልጸው I will wait here until she comes back እስከምትመለስ ጠብቃለሁ ሶስተኛ if you don't work hard you blank not pass this year ነው የሚለን if you don't work hard you
ኔጌቲቭ ሴንቴንስ ነው። ዩ ዊል ኖት ፓስ ነው። ዩ ዊል ኖት ፓስ ዚስ ይር። ወደ አራተኛ our class blank play a friendly football match next Sunday። ይህም ፕላን የሆነ ፊውቸር ነው። ስለዚህ our class is እንለው our class is playing a friendly football match next Sunday። ፕላን የሆነ arranged ስለሆነ እንግዲህም ስለ ፊውቸር ሴንቴንስ በቨርባል ኢንዲኬቲቭ ፎርም መግለጽ እዚህም ጋር ስለተፈቀደልን ፕሬዘንት ኮንቲኒየስ ስለ ፕሬዘንት ኮንቲኒየስ ወይ ፕሬዘንት ፕሮግሬሲቭን ስንመለከትም ፊውቸር ላይ አሬንጅ ለሆኑ አክሽኖች ወይም ለታቀደ ፕሮግራም ኮንቲኒየስ ፎርምን መጠቀም ስትራክቸርን ተጠቅመን ስለ ፊውቸር ማውራት እንደሚችል አብዛኛው የተቀሩትን በዚህ መልኩ ራሳችሁ ትሰራላችሁ ማለት ነው። በቀጣይ በፓርት 2 ሌሎችን የተቀሩ ፓርቶችን እንመለከታለን። ጥያቄ አስተያየት ካላችሁ ኮሜንት እንዲስተካከሉ የምትፈልጉት ነገር ካለ ኮሜንት መጻፍ እንዳትረሱ። ሶሪ ለድምጼ ትንሽ ጉንፋን ስለያዘኝ ነው። ኔክስት እንገናኛለን።